አብይ ነኝ ከኖታ ቴክኖሎጂስ። ዛሬ ደግሞ ስለ ፌስቡክ ማርኬት ፕሌስ በጣም ቆንጆ የሆነ መረጃ ሰጣችኋለሁ። በእውነት ለዘመናት እድሜውን ተቀጥረው ወይም ደግሞ ሌሎች ነገሮች እየሰሩ ገንዘብ ማመንጨትን ያውቁ ይሆናል። ግን በቀላሉ አጠገቡ ያሉ እቃዎችን በመሸጥ እዛው ቤቶ ቁጭ ብለው ትርፍ የሚያገኙበትን ህይወቱን ደግሞ ወደ ሌላ አቅጣጫ ወደ አዲስ ምዕራፍ የሚወስዱበትን ነገር ነው ዛሬ ዲስከስ የምናደርገው። ነገሩ በጣም ቀላል ይመስላል፣ ግን ውስጡ ቁም ነገር ያለ ህይወቱን የሚቀይር ስለሆነ አብራችሁን እንድትቆዩ አበረታታችኋለሁ። እንግዲህ ዛሬ እንደነገርኳችሁ ቴክኖሎጂ ያመጣልን የቴክኖሎጂ ትሩፋትና በረከት የሆነ አስደናቂ ነገር ነው ዲስከስ የምናደርገው። ብዙዎች እየሰሩበት የሚያውቁት እያተረፉበት ቢሆንም በዛው ልክ ደግሞ በርካቶች ደግሞ የማያውቁ ገና ኢንዱስትሪ ውስጥ ያልገቡ ምክርና አቅጣጫ መጠቆም የሚፈልጉ ብዙዎች እንዳሉ አለያ ይባላል። ዛሬ ስለ ፌስቡክ ማርኬት ፕሌስ እናወራለን። ድሮ መርካቶ አካባቢ ቁልፍ የገዛ ወይም መርካቶ አካባቢ ንግድ የጀመረ ሰው ትርፋማ ይሆናል። አሁን በዘመናችን ሶሻል ሚዲያ ላይ ንግድን ያሰበ ሶሻል ሚዲያ ላይ ንግድን የቆረቆረ ሰው ነገ እንግዲህ ምን እንደሚሆን ስለማናቅ ፌስቡክ ማርኬት ፕሌስን ዛሬ ቢጀምሩ የነገ ህይወቶን ቀመር ሊያቀናሎት እንደሚችል ላሳስቦ ትወዳለሁ። እንግዲህ ፌስቡክ ማርኬት ፕሌስ ከመጀመራችን በፊት ምን እሸጣለሁ እኔ እኮ ምንም የለኝም ኖርማል ኦርዲነሪ ሰው ነኝ ሊሉ ይችላሉ። ግን እርሶ ምናልባት በእርሶ ይዞታ ውስጥ የማይፈልጓቸው ስልኮች፣ ቴሌቪዥን፣ ፈርኒቸሮች፣ ብዙ ሌሎችም እቃዎች ሊኖሩ ይችላሉ። እነዚህን በመሸጥ ለምን ዛሬ አንጀምር? ከኔ ጋር እቃውን እየሸጥን ትርፍ ሜክ እያደረግን ጎዳናችንን እንቀጥል። ዛሬ የሚሸጡትን አንድ ነገር ያስቡ። ማንኛውም እቃ እርስዎ የማይፈልጉት ሌላ ሰው ሊፈልገው ይችላል። ስለዚህ እንዴት መሸጥ ይችላለሁ የሚለውን ቁም ነገር ዛሬ ላካፍሎት ነው። እንጀምር። በመጀመሪያ ፌስቡክ ማርኬት ፕሌስ ላይ እቃ ለመሸጥ ፌስቡክ አካውንት ያስፈልጎታል። ፌስቡክ አካውንት ከሌሎት በመጀመሪያ ፌስቡክ አካውንት ክሬት ያደርጋሉ። ይህንንም ለማድረግ ኤኒ ብራውዘር ላይ ክሮም ወይም ደግሞ ሌሎች ብራውዘሮች ላይ ሳይንን አድርገው አዲስ ፌስቡክ አካውንት ክሬት ያደርጋሉ። በቀላሉ ክሬት አድርገው ይጨርሳሉ ብዬ አምናለሁ። ከከበዶት ግን ኮሜንት ላይ ይጻፉልን፣ ኢንስትራክሽኑን እንልክሎታለን። እንግዲህ ፌስቡክ አካውንት ላይ የግል አካውንት ክሬት ያደርጋሉ። ከዛ በኋላ ምን ያደርጋሉ ማለት ነው? አካውንቶ ላይ የራስዎን ፒክቸር ወይ ደግሞ እኔ ንግድ ነው የምፈልገው ካሉ ንግዱን፣ ለምሳሌ ማር የሚሸጡ ከሆነ ማር ብለን እንለጥፋለን ማለት ነው። ቆንጆ ግራፊክስ ሰርተን ከዛ በኋላ ምን እናደርጋለን? ስራችን እንጀምራለን። እንግዲህ እቃችንን ለመሸጥ ምንድነው የምናደርገው? እችን 3 ነጥብ እነካታለን። ከዛ በኋላ 3 ነጥቡን ስነካ ፌስቡክ ማርኬት ፕሌስ ይመጣልናል። መርጠን እሱን እነካለን። ክሊክ ካደረግን በኋላ ፌስቡክ ማርኬት ፕሌስ የሚለውን ሴል የሚል ይመጣልናል። ሴልን እነካለን። ሴልን ስንነካ ምን ይመጣልናል? የተለያዩ ካታጎሪዎች ይመጣል። ለምሳሌ መኪና፣ ቤት እያለ ይቀጥላል። ስለዚህ የምንፈልገው እቃ ያለበትን ካታጎሪ ወይም ቡድን እንመርጣለን። ካታጎሪያችንን ከመረጥን በኋላ ፎቶግራፍ ይጠይቀናል። እንግዲህ እዚህ ጋር ልብ ማለት ያለብን ፎቶግራፍ ዝም ብለን ከኢንተርኔት ላይ ማስገባት የለብንም። ምክንያቱም ብዙ ጊዜ ከኢንተርኔት ላይ የሚገቡ ፎቶዎች ኦልሬዲ ፌስቡክም ሬኮግናይዝ ያደርጋቸዋል። እንዲሁም ደግሞ ተጠቃሚዎቹም እቃውን የሚገዙ ሰዎች ሬኮግናይዝ ስለሚያደርጓቸው ይሄ ሰውዬ ይሄ እቃ ላይኖረው ይችላል ብሎ የመጠርጠርና የመታወቅ ዕድሉ ከፍተኛ ስለሆነ በቻልነው መጠን የራሳችንን የሚሸጠውን እቃ ማሳየት አለብን። ለምሳሌ እኔ መሸጥ የፈለግኩት ይሄ የምታዩትን ዴል ስፒከር፣ የኮምፒውተር ዴል ስፒከር። ስለዚህ ይህ የኮምፒውተር ዴል ስፒከርን ጥሩ ብርሃን ያለበት ወይም ደግሞ ሙሉ በሙሉ የፀሐይ ብርሃን የሚታይበት ጥላ ሼድ የሌለበት ቦታ፣ የተፈጥሮ ብርሃን በደንብ ፏ ያለበት ቦታ ወስደውና ፎቶ አነሳዋል። ፎቶ ሳነሳው የግድ ፕሮፌሽናል ካሜራ አያስፈልግም፣ ግን ጥሩ የሆነ ፎቶ ራሱን ሊገልጥ የሚችል ፊቸሮቹ የሚታይ ሙሉ በሙሉ ምርቱ የገባበት መሆን አለበት። ስለዚህ ያን የሚሸጠውን እቃ በአንድ አንግል ብቻ ሳይሆን ስሙን፣ ዲስክሪፕሽኑ፣ ስፔሲፊኬሽኑን፣ ፋንክሽናሊቲውን በተለያዩ አንግሎች ማንሳት አለብኝ። እንደ እቃው አይነት ከላይ፣ ከታች፣ ከጎን ከተለያየ አቅጣጫ አነሳዋል። ያንን ካደረግኩ በኋላ ፎቶዬ ጥሩ መሆኑን እርግጠኛ ስሆን ፌስቡክ ማርኬት ፕሌስ ላይ ፎቶዬን የተለያዩ ፎቶዎች 3-4 አድርጌ ያስገባለሁ። ከዛ በኋላ ለፎቶ ምን ማለት ነው ለሚሸጠው እቃ ዲስክሪፕሽን ሰጣለሁ። ዲስክሪፕሽን ስሰጥ በጣም ግልጽ የሆነ ገላጭ የሆነ ራሱን ሊያብራራና ሊሸጥ የሚችል ዲስክሪፕሽን መስጠት አለብኝ። ለምሳሌ አዲስ እቃ ከሆነ አዲስ ነው፣ ተገልግዬበት ከነበረ ለ3 ወር ለ2 ወር ተጠቅሜበታለሁ፣ እቃው ይዞታው እንደዚህ ነው፣ ይህን አይነት ፋንክሽናሊቲ አሉት፣ ይሄ አድቫንቴጅ አለው የሚለው በደንብ በዝርዝር ዲስክሪፕሽን ላይ እንጠቅሳለን። ብዙ ጊዜ የሶሻል ሚዲያ ባየሮች እውነተኛ ሻጭ መሆናችንን የሚያውቁት ፕራይስ ስለጥፍ ነው። ስለዚህ ፕራይሱን ሪዝነብል ነው ብለን የምናስበውን የምናምንበትን ፕራይስ እንጠቅሳለን። ያንን ፕራይስ ስንጠቅስ ከብዙ ነገሮች አንጻር ፌር የሆነ ፕራይስ፣ ጥሩ የሆነ ፕራይስ መጥቀስ አለብን።
ያ ገዢ ኦልሬዲ ሶሻል ሚዲያ ላይ እቃ ሰርፍ እንደሚያደርግ እቃ እንደሚፈልግ ሬኮግናይዝ አድርገን እንዳናጣው ጥሩ ፌር ፕራይስ እንሰጣለን። ከዛ በኋላ አድራሻችንን፣ ስልካችንን ወይም ደግሞ ሌሎች መገናኛ መንገዶችን እንተዋለን ማለት ነው። ይህን አድርገን ከጨረስን በኋላ ካታጎሪ እንመርጣለን። ምን አይነት ነው? ኤሌክትሮኒክስ ነው? ቬሂክል ነው? ወይስ ሌሎች ቤቶች? የተለያየ ካታጎሪ አለ። ካታጎሪ እንመርጥለትና ፌስቡክ የሚጠይቀን ለምሳሌ ወይም እኛም ማብራራት የምንፈልገው እቃውን ዴሊቨር ነው የምናደርገው፣ በፖስታ ቤት ነው የምንልከው፣ ሞድ ኦፍ ዴሊቨሪ ክሊር እናደርጋለን። ጠቃሚ ናቸው ብለን የምንገምታቸውን ሰጥቻለሁ፣ ሳቲስፋክተሪ ነው፣ ይሄ እቃውን ሊሸጥ ይችላል ብለን ከጨረስን በኋላ ፖስት አድርገን እንጨርሳለን። ከዛ በኋላ መጸለይ ነው። እቃውን እንዲሸጥ ትክክለኛ ባየር እንዲመጣ እንጸልያለን። ከዛ ያንን ካደረገ በኋላ ምንድን ነው መጸለይ ብቻውን በቂ አይደለም። መጸለይ የእግዚአብሔር እርዳታ መጠየቅ ነው። ከዛ በኋላ ግን ምንድን ነው ገዢው መጥቶ ራሱ ላናቅ እንችላለን። ምን ማድረግ አለብን? ፎሎ አፕ። የተለያዩ ጥያቄዎች ይመጣል። ኢዚት አቬለብል፣ ኢዚት ኦን ሴል ኦር ሶልድ አውት ነው ወይ? ፕራይሱ ስንት ነው? ኔጎሽብል ነው? የተሻሉ ፎቶዎች ስጠኝ፣ ሌላ አማራጭ አለው የሚሉ ጥያቄዎች ስለሚመጡ እነዚህን ጥያቄዎች ለመመለስ ሁሉ ጊዜ ሶሻል ሚዲያችንን አክቲቭሊ መከታተል ይኖርብናል። ሶሻል ሚዲያችንን አክቲቭሊ የምንከታተል ለሚሰጡን ጥያቄዎች ቶሎ መልስ፣ ግብረ መልስ የምንሰጥ ከሆነ የመሸጥ አቅማችን ከፍተኛ ነው። በአጭሩ ሸማ ተራ፣ ሚሊተሪ ተራ፣ ቦምብ ተራ፣ የትኛውም ተራ ሳይሄዱ እቃውን ቤት ሆነው መርካቶ እንደገባ ሰው መሸጥ ይችላል። ስለዚህ ይከታተሉ፣ አግባብነት ያለው መልስ ይስጡ። እንግዲህ ከዚህ በኋላ የሽያጭ ቅድመ ሁኔታው ተጀመረ ማለት ነው። ጥያቄዎች ሲጠየቁ በደንብ ትክክለኛ መልስ መስጠቱን አይርሱ። ከዛ በኋላ ምንድነው አንድ ቻሌንጅ አለ። እንግዲህ ራሳችንን ለፐብሊክ ነገር አጋልጠናል፣ ለህዝብ ጉዳያችንን አቅርበናል። ስለዚህ ህዝብ ማለት ደግሞ በጣም ብዙ አይነት አለ። ሊገዛ የሚፈልግ፣ ቅናሽ የሚፈልግ፣ ሊሰርቅ የሚፈልግ፣ ሌላው ደግሞ ሌላ ይሹ ያለው አለ። እነዚህን ሁሉ ከበር ለማድረግ እነዚህን ሁሉ ሰርቪስ ለመስጠት ሁሉንም በአግባቡ ገዢውን ከቀልደኛው፣ ቀልደኛውን ከሌባው ለመለየት የራሳችንን ስራ እንሰራለን። ምን ማለት ነው? ጥያቄዎች እየመለስን ያለ ከፕሮዳክቱ ውጭ የሆኑ ጥያቄዎችን በሙሉ ኢግኖር ማድረግ፣ ከፕሮዳክቱና ከሽያጩ ውጭ ያልሆኑ ጥያቄዎችን በሙሉ እየዘለልን ሽያጩ ላይ ብቻ ፎከስ ይኖራል። ከዛ በኋላ ምንድነው ይሄን ካረግን በኋላ ያመረረና የቆረጠ ገዢ እየቀረበ ይመጣል። ያኔ ፕሮዳክቱን ያሳዩን፣ ስለ ምርቱ ኤክስፕሬሽን ነገሩን ኮንታክትን በስልክ ሊጀመር ይችላል። ከዛ በኋላ ምንድነው የምናደርገው? ፕሮዳክቱን ሁሉ ጊዜ ፐብሊክ ኤሪያ ላይ ሴፍ የሆነ ዞን ላይ ዲሞንስትሬት እናደርጋለን። ሞድ ኦፍ ፔይመንቱ ሁሉ ጊዜ ክሬዲት ባይሆን ይመረጣል። እጅ በእጅ ዕቃ መቀባበል ኦር ደግሞ ካሽ ትሩ ባንክ፣ በባንክ ተልኮላችሁ እናንተ ዕቃውን የምትልኩበትን ማመቻቸት። ደንበኛችንን አግኝተ ነው አዋድተ ነው አሳምነ ነው ተስማምተን ተግባብተን ዕቃው ይሸጣል። ዕቃውን ከሸጥም በኋላ ዕቃው ከዚህ በኋላ አልሸጠውም የለኝም የምንል ከሆነ ፌስቡክ ማርኬት ፕሌስ ላይ ሶልድ አውት ወጥቷል፣ ተሽጧል፣ አልቋል ብለን ሪፖርት ማድረግ አለብን። ምክንያቱም ኔክስት ደግሞ ሌላ ዕቃ መሸጥ ስንፈልግ ጥሩ የሆነ የደንበኛ አግባቦት እንዲኖረን ይሄን እናደርጋለን ማለት ነው። እንግዲህ ትርፋማ እንደሚሆኑ እርግጠኛ ነኝ። እርሶ አጋጣሚ እድሌ የ40 ቀን እድሌ ነጋዴ እንዳልሆን ከልክሎኛል የምትሉ በሙሉ ዛሬ ከቤታችሁ ውጡ፣ ስልካችሁ ላይ አተኩሩ፣ ፌስቡክን ክፈቱ። ስለዚህ እኛን ይከታተሉ፣ ይነግዱ፣ ያትርፉ እንላለን። እኛን ሁልጊዜ ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን እንዳይረሱ። ሁልጊዜ አዋጭ፣ ሁልጊዜ ፏፈሽ፣ ሁልጊዜ ትርፍ ነው። ከኛ ጋር ይመቸው። ኖታ